ፊልሙ ሲጀምር ሞኖሊዝ አውቶሞቲቭ በተባለ የመኪና አምራች ኩባንያ ውስጥ በዋና ስራ አስኪያጅነት የሚሰራውን ሮይ የተባለን ሰው እያሳየን ነው። ሮይም ሞኖሊዝ የተባለችው መኪና በሰው ሰራሽ አስተውሎት ወይንም ኤአይ ገዛ መሰረት ለአሽከርካሪዎች ፍጹም ደህንነትና ምቾት ወደር የሌላት ዘመናዊ መኪና ስለመሆኗ እያስተዋወቀ እናየዋለን። በሌላ ትዕይንትም ሳንድራ የተባለች እናት የሁለት ዓመት ልጇን ዴቪድን በመያዝ ሞኖሊዝ የተባለችውን ዘመናዊ መኪና እያሽከረከረች እንመለከታታለን። በጉዟቸው መሃል ሙዚቃ ለመክፈት ስትሞክር የመኪናውን ቦርድ ላይ ያለውን ዘመናዊ ስክሪን ስትጫን ሊሊዝ ተብላ የተሰየመችው ኤአይ እንደ ሰው በመሆን ራሷን ስታስተዋውቅና ሳንድራን ፈገግ ስታስብላት እንመለከታለን። በመቀጠልም ሊሊዝ ከኋላ መቀመጫ ላይ ያለውን ዴቪድን ጩጬው እንዴት ነህ በማለት ሰላም ካለችው በኋላ ስሙን ስትጠይቀው በነገሩ የተገረመችው ሳንድራ መኪና ውስጥ ሕፃን ልጅ እንዳለ እንዴት ልታውቅ እንደቻለች ሊሊዝን ትጠይቃታለች። ሊሊዝም በሚያስደንቅ ሁኔታ የዴቪድን የክብደት መጠን በመናገር ከ30 ፓውንድ ወይም ከ13 ኪሎ ግራም በታች ሊመዝን የሚችለው ሕፃን ልጅ ስለመሆኑ ትገልጽላታለች። ያን ጊዜም ሞኖሊዝ ምን ያህል በቴክኖሎጂ የረቀቀ መኪና እንደሆነ ትረዳና ከልጇ ጋር ታስተዋውቃታለች። የመኪናውን ረቂቅነት የተገነዘበችው ሳንድራ መኪና ውስጥ ስለሚገቡ ሰዎች ክብደት የሚኖራትን መረጃ ታስቀምጠው እንደሆን ሊሊዝን ጠየቀቻት። ሊሊዝም ምንም እንኳን ለደህንነትና ምቾት በሚል እሳቤ ያላትን ገጽታ ብትቀያየርም መረጃዎቹን ግን እንደምታከማች ትነግራታለች። የዚህን ጊዜ ሳንድራም መኪና ውስጥ ሌሎች ሰዎች ገብተው ያውቁ ስለመሆኑ ሊሊዝን ስትጠይቃት ሊሊዝም የቅርብ ጊዜ መረጃ ያለችውን 4 የተለያየ ክብደት ያላቸው ሰዎች ገብተው ስለመሆኑ አስመለከተቻት። ሳንድራም ባየችው መረጃ መሰረት የሰዎቹን ክብደት ከምታውቃቸው ሰዎች ጋር በማዛመድ የሶስቱን ከለየች በኋላ አራተኛውን መለየት ያቅታታል። በዚህም መሃል ነበር በሥራ ምክንያት ወደ ሌላ ቦታ የሄደው የዴቪድ አባት ባለቤቷ ካርል ደወለው። ካርል በሙዚቃ ኢንዱስትሪ ውስጥ የሚሰራ አለ የተባለ ታዋቂ የሙዚቃ ፕሮዲውሰር ነው። ስልኩን አንስታም ሰላም ተባብለው የሄደበት ቦታ እዛ ኤርፖርት አጠገብ ያለ ሆቴል ውስጥ አልጋ ይዞ እንደሚቆይ ከነገራት በኋላ አዲሱን መኪና ወዳው እንደሆነ ይጠይቃታል። ሳንድራም በጣም እንደወደደችውና ከጠበቀችው በላይ እንዳገኘችው ተገልጽለታለች። ካርልም መልሶ የትኛውንም የመኪናውን አገልግሎት ሊቆጣጠር የሚያስችል ሞኖሊዝ የተሰኘ አፕ ስልኳ ላይ እንደጫነላትና ሞክራው ይሆን እንደሆነ ይጠይቃታል። ሳንድራም በስልኳ ጌም መጫወት የሚወደው ልጇ ዴቪድ ስልኳን አልሰጥ ብሏት እንዳትጠቀም እንደከለከላት እየቀለደች ትነግረዋለች። ካርልም ያረፈበት ሆቴል ክፍሉ በሩ ሲንኳኳ አብሮት የሚሰሩ ሰዎች ስቱዲዮ እየጠበቁት እንደሆነና መሄድ እንዳለበት ነግሯት ስልኩ ይዘጋል። ከዚህም በኋላ መንገዳቸው ላይ ወደሚገኝ አንድ ሱቅ ላይ ቆማ ዕቃ በመግዛት ላይ ሳለች አንድ ዱርዬ ወደ መኪናው ሲጠጋ ትመለከትና ባለቤቷ ካርል ስልክሽ ላይ ጭኜልሻለሁ ያላትን አፕ በመጠቀም መኪናውን ከርቀት ሆና ስትቆላልፈው እናያለን። የምትፈልገውን ዕቃ ከገዛች በኋላም ከሱቁ ልትወጣ ስትል አንድ ጎረምሳ ያስቆማትና እንደሚያውቃት ነገር ግን የት እንደሆነ ማስታወስ እንደከበደ ይነግራታል። በዛውም ቅጽበት የት እንደሚያውቃት አስታውሶ ዘፋኝ እንደሆነች ይጠይቃታል። ሳንድራም ዘፋኝ እንደነበረች ነገር ግን አሁን ላይ መስፈን እንዳቆመች ትነግረዋለች። ጎረምሳውም ኤርፖርት ዋን የተባለ ድንቅ ቦታ ላይ ፓርቲ እንዳለና ወደዛ እንድትመጣ ወደሷ ጠጋ በማለት ግብዣውን ያቀርብላታል። ነገር ግን ሳንድራ ወደ ልጇ በመሄድ መምጣት እንደማትችል ትገልጽለታለች። እናት መሆኗን ያወቀው ጎረምሳው መስፈን እንድታቆም ያደረጋት ልጅ ስለወለደች ስለመሆኑ ይጠይቃታል። ሳንድራም ልጅ ስለወለደች ሳይሆን ራሷው ማቆም ፈልጋ መስፈኑን እንደተወችው ትነግረዋለች። ይህን ጊዜም ጎረምሳው ሰላም ሽብዛ በማለት ተሰናብቷት ከሱቁ ይወጣል። ሳንድራም ከልጁ ጋር የነበራትን ንግግር ጨርሳ ልጇ ወደ ነበረበት ቦታ ስትመለከት ልጇን ዴቪድ ከቦታው ታጠዋለች። በዚህም የተደናገጠችው ሳንድራ የልጇን ስም እየተጣራች ልጇን መፈለግ ትጀምራለች። ልጇን ዴቪድ ሱቅ ውስጥ ፈልጋ ልታገኘው ስላልቻለች ወደ ውጪ በመውጣት እሪቷን እያቀለጠች እየፈለገችው እያለ ልጇ ዴቪድ
የማያውቃቸው 3 ቆነጃጅት ወጣት ሴቶች መኪና ውስጥ ተቀምጦ እየተጫወተ ተመለከተችው። ያን ጊዜም ሳንድራ ወደ ልጇ በመሮጥ አቅፋው ከመኪና ካወጣችሁ በኋላ ምንም እንኳን ልጇ በመገኘቱ ብትደሰትም ስጮህ እየሰማችሁኝ እንዴት አንድ ነገር አትሉም በማለት ሴቶቹን ተናገረቻቸው። ሴቶቹም የሳንድራ ምስጋና ቢስነት አናዷቸው እኛ ባንኖር ልጅሽን ባላገኘሽው ነበር በማለት ሲጫጫሁ ጊዜ ልጇን አቅፋ ወደ መኪናዋ ተመለሰች። በዚህም ሰዓት ቅድም ስታወራ የነበረው ጎረምሳ ከእንስቶቹ ጋር ጅላት ስለነበር ወደ ሳንድራ በመምጣት ለማውራት ሲሞክር መስሚያ የጥጥ ነው ብላ መኪናዋን አስነስታ ጉዞዋን ቀጠለች። በኋላም እየተጓዙ ሳለ የቱንም ያህል ዳንስ የማትችል ቢሆንም ጥሩ የምትባል ዘፋኝ እንደነበረችና ዋርሚን ዘሰመር የተባለው ዘፈኗ ከባለቤቷ ካርል ጋር እንዳስተዋወቃት ለልጇ ዴቪድ ታጫውተዋለች። ከዛም የራሷን ዘፈን በመክፈት በደስታ እየበረቁ ሲጓዙ እናያለን። ትንሽ እንደተጓዙ ድሮ አብራት ዘፈን ወደ ነበረች ጄሳ ወደምትባል ጓደኛዋ ጋር እንድትደውል ኤአይ ሊሊዝን ታዛታለች። ሊሊዝም እንደተባለችው ጄሳ ጋር ትደውልና ማውራት ይጀምራሉ። ሳንድራም ጄሳን እየሰራች ያለችው ሙዚቃ ቅጂው እንዴት እየሄደላት እንደሆነ ስትጠይቃት ጄሳ ምስጋና ለባልሽ ካርል ይሁንና ታድጎናል ትላታለች። የሰማችው ነገር በእጅጉ ያስደነገጣት ሳንድራ ባሏ ምን እንደረዳት ስትጠይቃት አለ የተባለ በጣም ጎበዝ የሙዚቃ አቀናባሪ ጋር እንዳገናኛትና ለውለታው ምን ልታደርግ እንደሚገባ ግራ እንደገባት ትገልጽላታለች። በዚህም መሃል ሳንድራ ከባሏ ካርል ጋር በምታወራበት ሰዓት ባሏ የያዘው ሆቴል ኤርፖርት አጠገብ በመሆኑ ሰምታ የነበረውን የኤርፕሌን ድምፅ ከጄሳ ጋርም ስታወራ ታስተውለዋለች። ከዛም ጄሳን ከማን ጋርና የት እንደሆነች በጥያቄ ካፋጠተቻት በኋላ መልስ ያላገኘችው ሳንድራ ምን አይነት ሴት እንደሆንሽ አውቅሻለሁ በማለት ሕይወቷን እንዲህ በቀላሉ ልትሰርቃት እንደማትችል ለጄሳ እየጮኸች ትነግራታለች። ጄሳም በሳንድራ በጣም ተናዳ ሕይወቷን እሷ እንዳልሰረቀቻት ከነገረቻት በኋላ ስልኩን ተናዳ ትዘጋዋለች። ያኔም ሳንድራ ቀንድ እስክታበቅል ድረስ ተናዳ ወደ ባሏ ካርል ስልክ በተደጋጋሚ ብትደውልም ስልኳ አልነሳ ይላታል። በዚህም ንዴቷ የጨመረው ሳንድራ ምንም እንኳን መጀመሪያ እየተጓዘችበት ወደ ነበረበት ቦታ ብትደርስም ባሏንና ጓደኛዋን በመጠርጠር መኪናዋን አዙራ እነሱ ወዳሉበት መጓዝ ትጀምራለች። ኤአይ ሊሊዝም ከፊቷ በስተግራ በኩል አቋራጭ መንገድ እንዳለና በዛ በኩል የምትሄድ ከሆነ ቶሎ ልትደርስ እንደምትችል ትጠቁማታለች። ሳንድራም ወደ ግራ ስትታጠፍ መንገዱ ኮረኮንች ስለሆነባት እርግጠኛ ለመሆን ደግማ ሊሊዝን ትክክለኛው መንገድ እንደሆነ ትጠይቃታለች። ሊሊዝም የኛው መንገድ ከትራፊክ መጨናነቅ እንዲሁም ከዋናው መንገድ ከሚኖር ርቀት በብዙ ማይል ያህል እንደሚቀንስ ትገልጽላታለች። ብዙ እንደተጓዘችም ቀኑ ስለጨለመና በመንገዱ ስብስብነት ምክንያት የተጨናነቀችው ሳንድራ ከኪሷ ሲጋራ በማውጣት መስኮቱን በትንሹ ከፍታ ታጨሳለች። በዛውም ቅጽበት ኤአይ ሊሊዝ ሙሉ በሙሉ መስታወቶቹን በማውረድ እንደ አላርም ድምጽ በማሰማት መኪና ውስጥ ጭስ እንዳለና እንድትወርድ ሳንድራን ነገረቻት። ሳንድራም እያጨስኩ ስለሆነ ነው በማለት ሊሊዝ ድምጹን እንድታጠፋው ብትጠይቃትም መግባባት ስላልቻሉ ሊሊዝ የመኪናውን ቁጥጥሮች ሙሉ በሙሉ በሰው እንዲሆን ትፈልግ እንደሆነ ለሳንድራ ጠየቀቻት። ሳንድራም አዎ በማለት መኪናውን ማሏል በማድረግ ሊሊዝን አጠፋቻት። ትልቅ ስህተት። በዚህም መሃል ካጨሰችው ሲጋራ የወጣው ጭስ የረበሸው ልጇ ዴቪድ ሲያስል በመስማቷ አይዞ ለማለት ከኋላው ወንበር ወደ ተቀመጠው ልጇ ዞራ ስትመለስ አንድ መሃል መንገድ ላይ የቆመን አጋዝን ገጭታ ጎማ ስር ትከተዋለች። በዚህም አጋጣሚ የተደናገጠው ዴቪድ የአስም ታማሚ ስለነበር መድኃኒቱን ከሰጠችው በኋላ ጌም እየተጫወተበት የነበረውን ስልኳን ከወደቀበት አንስታ ድጋሚ ትሰጠውና ነገሩን ለማጣራት ብላ ከመኪናዋ ትወርዳለች። ከመኪናዋም ወርዳ የገጨችውን እንስሳ ለሞት እየተጣጣረ ስትመለከት ከው ብላ ትደነግጣለች። በሌላ በኩል በተፈጠረው ግጭት ምክንያት መኪናዋ እንደ ቅድሙ ሲጮህ ስትሰማ ጭንቀቷ ስለባሰ
ክፍት አድርጋ የነበረውን የመኪናውን በር ውጪ እንዳለች ትዘጋዋለች። ከዛም ሳንድራ ጎማው ስር የተቀረቀረውን እንስሳ ለማውጣት የሚያስችላትን እንጨት በመፈለግ ላይ ሳለች ዴቪድ በስልኳ ጌም መጫወቱን ትቶ መኪናውን ሙሉ በሙሉ መቆጣጠር ወደሚያስችለው አፕ ውስጥ ሳያውቀው ይገባል። እሱም ጌም መስሎት እየነካካው እያለ ቫውልት የተባለውን መኪናውን ሙሉ በሙሉ የሚቆላልፈውን ሲስተም ሳያውቀው ያበራዋል። በዚህም ቅጽበት መኪናው ጥይት እንኳን ሊበሳ የማይችለውን መስታወቱን ወደ ላይ በማውጣትና በሮቹን በመዘጋጋት ይቆላለፋል። ይህን የተመለከተችው ሳንድራም ሮጣ ነገሩን ለማስቆም ብትሞክርም ሳትችል ትቀራለች። በነገሩ ቆሌ ራቃት ሳንድራ በመስታወት በኩል ወደ ልጇ ዴቪድ በመጠጋት መልሶ እንዲከፍተው ለማድረግ ብትሞክርም በእናቱ ድንጋጤና ጩኸት ሳቢያ ግራ ሲጋባ ስልኩ ከእጁ ያመልጠዋል። በዚህም ጊዜ ሳንድራ ይባስ የምታደርገው ጠፍቷት ተጨናንቃ እንጥሏ እስኪገበገብ ድረስ የድረሱልኝ እሪታዋን ብታቀልጠውም ቦታው አሩር በረሃ ነውና የሚደርስላት አንድም ሰው ታጣለች። ትንሽ ቆይታም ኤአይ ሊሊዝን ከውጪ እንደተቆለፈባትና በሩን እንድትከፍትላት ለማድረግ ብትሞክርም ቀደም ሲስተሙን ማኑዋል አድርጋ ቀይረዋለችና ሊሊዝ ልትረዳት አልቻለችም። ሳንድራም ከሊሊዝ ምንም አይነት እርዳታ ልታገኝ እንደማትችል ገብቷት የመኪናውን መስታወት በድንጋይ ሰብራ ለመክፈት መስታወቱን ደጋግማ ብትደበድብም እንኳን ድንጋይ ይቅርና የጥይት ናዳ እንኳን መቋቋም የሚችለው መኪናው ወይ ፍንክች ይላታል። ከዛም ሳንድራ እርዳታ ለመፈለግ ልሄድ ነው በማለት ለልጇ ዴቪድ ስትነግረው በእንደዚህ አይነት ሁኔታ ይቅርና በየትኛውም ሁኔታ ከእናቱ የማይለየው ልጇ እሪታውን ሲያቀልጠው እናያለን። ሳንድራም ልጇ እያለቀሰ ትታው መሄድ ስላልቻለች እንደምንም ያለችበትን ጭንቀት በመቋቋም ልጇን አረጋግታው ቶሎ እንደምትመለስ ነግራው ትሄዳለች። ጥቂት እንደተጓዘችም በአሜሪካ የመብራት ኃይል ማሰራጫ ማዕከል ግቢ ደርሳ ለእርዳታ ብትጮህም ሚመጣ ሰው ስላጣች የግቢውን አጥር በመንጠላጠል ወደ ውስጥ ዘላ ትገባለች። ወደ ውስጥ እንደገባችም ስልክ ትመለከትና ስታበራው አንዲት ሴት ታወራታለች። ሳንድራም አምላኳን አመስግና ያለችበትን ሁኔታ ሁሉ እንደገለጸችላት የምታወራት ሴት እስከ ማክሰኞ መጋቢት 15 ድረስ ሁሉም ቢሮአቸው በነጻነት ቀን ክብረ በዓል ምክንያት እንደሚዘጋ ነግራት ስልኩን ተዘጋዋለች። በዚህም ስሜቷን መቆጣጠር ያቃታት ሳንድራ ስልኩን ድምጥማጡን ታጠፋዋለች። በመቀጠልም ሳንድራ ካለችበት ጠባብ ክፍል ውስጥ ይጠቅመኛል ብላ ያሰበችውን አንድ የእጅ ባትሪና ትልቅዬ መፍቻ አግኝታ ከግቢው ትወጣለች። ከዛም ወደ መኪናው እየተመለሰች እያለ በመንገዷ ላይ የአውሬ ድምጽ በመስማቷ ወደ ልጇ እግሬ አውጪኝ በማለት ፈሷን ጥላ ትሮጣለች። ደርሳም በፍርሃት የተዋጠችው ሳንድራ ከሰማችው የአውሬ ድምጽ ለማምለጥ መኪናው ላይ እንደተሰቀለች በድንገት አንድ ግብድዬ ተኩላ መሳይ ውሻ መኪናዋ ላይ በመሰቀል ሊነክሳት ያንባርቅባት ጀመር። እሷም የዋዛ አልነበረችምና ባመጣችው መፍቻ አናቱን በማለት ታባረረዋለች። ከዛም በያዘችው መፍቻ የመኪናውን የፊት መስታወት ለመሰባበር ደጋግማ ብትደበድበውም አሁንም ወይ ፍንክች ስላት ተስፋ ቆርጣ የዚህ ሁሉ ጥንቅጦች መንስኤ የነበረውን ሲጋራዋን ከመሬት ላይ አንስታ እያጨሰች ሁሉም ነገር ደህና እንደሚሆንና ባለቤቷ ካርል እንደሚደርስላቸው ለራሷ በመናገር ራሷን ታጽናናለች። በዚህም መሃል ቅድም ሱቅ ውስጥ ያናገራት ጎረምሳ ፓርቲ እናዘጋጃለን ያላት ኤርፖርቷን የተባለውን ቦታ ወደ አቋራጩ መንገድ ስትታጠፍ ጠቋሚ ታፔላ እንዳየች ትዝ ሲላት ለዴቪድ ልትነግረው ስትል የመኪናው አንዱ በር ተከፍቶ ልጇን ዴቪድን ከመኪናው ውስጥ ታጠዋለች። ግራ የተጋባችውም ሳንድራ የልጇን ስም እየተጣራች እየፈለገችው እያለ አንድ የገደል ጫፍ ላይ ጀርባውን ሰጥቷት ተቀምጦ እየተመለከተችው ከእንቅልፏ ስትነቃና የበሩን መከፈትና የልጇን መጥፋት በእንቅልፏ ያለመችው ህልም እንደሆነ እንረዳለን። ከእንቅልፏ ስትነቃም የአካባቢው የሙቀት መጠን በእጅጉ ጨምሮና ልጇ ዴቪድ ከለበሰው ትልቅ ሙቀት የሚፈጥር ልብስ ጋር ተደምሮ ላብ በላብ ሆኖ ታየዋለች። ሳንድራም
ፀሐዩን እንዲከልልለት በማሰብ ከመኪናዋ አናት ላይ ያለውን መስታወት ቲሸርቷን በማውለቅ ትሸፍንለታለች። ቀጥላም ሳንድራ ድጋሚ እርዳታ ፍለጋ መሄድ እንዳለባት ስትነግረው አትጂ ስልኩን ከወደቀበት ለማንሳት እሞክራለሁ በማለት ስልኩን ለማንሳት ቢጣጣርም ሲያቅተውና በፍርሃት ሲያለቅስ እንመለከታለን። ይህን ጊዜም ልጇን ማረጋጋት ያቃታት ሳንድራ ጨከን ብላ እንዲጠነክርላትና ደፋር እንዲሆንላት ጠይቃው ጥላው ኤርፖርቷን ወደ ተባለ ቦታ ታመራለች። ብዙ እንደተጓዘችም በውሃ ጥም የተቃጠለችው ሳንድራ ወራጅ ወንዝ አግኝታ እንደ አህያ ሽንት ቢመራትም እንኳ ውሃ ጥም ነውና ግጥም አድርጋ ትጠጣና ጉዞዋን ትቀጥላለች። ከብዙ የእግር ጉዞ ድካም በኋላ ኤርፖርት ዋን የተባለው ቦታ ስትደርስ በሚያስደነግጥ ሁኔታ እሷ እንዳሰበችው ሳይሆን አንድ አሮጌ አየር ብቻ መሬቱ የተሰነጣጠቀ መሃል በረሃ ላይ ቆሞ ትመለከታለች። ሳንድራም ወደ ፕሌኑ በመሮጥ እርዱኝ በማለት ብትጮህም እንደተለመደው ቦታው ላይ ማንንም ሳታገኝ ትቀራለች። ከዛም ወደ ፕሌኑ ውስጥ በመግባት ሰውም ሆነ የሚረባ ቁስ ስላላገኘች ውሃ ይዛ የምትመለስበትን አንድ አይላንድ ብቻ በመያዝና ጭሱን አይተው እርዳታ ከደረሰልኝ በማለት ፕሌኑ ውስጥ ያገኘቻቸውን ብዙ ጎማዎችን በማንደድ ወደ መጣችበት መመለስ ትጀምራለች። ከተመለሰችም በኋላ በተፈጠሩት ነገራቶች የተሰላቸችው ሳንድራ ቅድም ከመብራት ኃይል ማከፋፈያ ግቢ ውስጥ ባመጣቸው ትልቅ መፍቻ ደጋግማ የተለያየ መኪናውን ክፍል ብትደበደብም መኪናውን መስበር አቅቷት ተስፋ ቆርጣ መሬት ላይ ትዘረራለች። ከዛም በድንገት ፊልማችን ከቦታው ላይ ዴቪድ ያለበትን መኪናና መሬት ላይ የተዘረረችውን ሳንድራ ሰውሯቸው ሌላ መኪና ወደ ቦታው መጥቶ ሳንድራና ባለቤቷ ካርል ጥቁር በጥቁር ለብሰው ከመኪናው ሲወጡ ያሳየናል። በመቀጠልም ሳንድራ ተንበርክካ የልጇን ስም እየተጣራች ይሄ ሁሉ ያንተ ጥፋት ነው በማለት ባለቤቷን ካርል እያለቀሰች ስትወቅሰውና ካርል ለልጄ ሞት መጠየቅ ካለብሽም ተጠያቂው አንቺ ነሽ በማለት ጆሮዋ ላይ ሲያንባርቅባት በድንገት ከእንቅልፏ ስትነቃ እናያለን። ይሄኔም ተኝታ ያለመችው ህልም እንጂ እውን እንዳልነበረ እንረዳለን። ከእንቅልፏ እንደነቃችም ልጇ ዴቪድን ነቅቶ ስለተመለከተችው ብትደሰትም ቅድም ሊያጠቃት የነበረው የበረሃ ውሻ ድጋሚ እድሉን ሊፍቅ ተመልሶባት እናያለን። ይሄኔም ያቺው ሳንድራ ከመኪናው ስር ገብታ ውሻውን ለማምለጥ ስትሞክርና ወደ እሷ እንዳይቀርብ ለማድረግ በብዙ ስትታገል እንመለከታለን። በኋላም ግን በሚያሳዝን ሁኔታ ውሻው ድል ቀንቶት ቀኝ እግሯን ይነክሳታል። እሷም እንደምንም ብላ ካስለቀቀችው በኋላ ጎማ ስር ተቸንክሮ የነበረውን አጋዘን ወደ ውሻው በመግፋት ልታዘናጋው ስትሞክር ከአጋዘኑ ነፃ የሆነው የመኪናው ጎማ በመንሸራተት ወደ ኋላ ሲጓዝ እናያለን። ሳንድራም በፍጥነት ከመኪናው ስር በመውጣት ከኋላ በመሆን መኪናውን ልታስቆም እየሞከረች እድል ይቀናትና አንዲት ድንጋይ ታኮ ሆናላት መኪናዋን ታቆምላታለች። በሁሉም ነገር ተስፋ የተሟጠጠው ሳንድራም ምን እንደምታደርግ ግራ ተጋብታ እያለ ከዳገቱ ጫፍ ላይ ሆና ወደ መሬት ስታይ መኪናውን ቁልቁል የመወርወር ሐሳብ ይመጣላታል። ባሰበችውም ነገር እርግጠኛ ባትሆንም ሊሰራ ይችላል ብላ ተስፋ በማድረግ መኪናውን ወደ ቁልቁለቱ ለመወርወር ያስቆመውን ታኮ ለማንሳት መሞከር ትጀምራለች። ነገር ግን ድንጋይዋ ከመሬት ጋር የተያያዘች በመሆኗ በእጇ ብቻ ከጎማው ስር አልላቀቅ ትላታለች። ይህንም ውሻው አጠገብ የጣለችውን ትልቁን መፍቻ ድንጋዩን ለመስበር ይሆነኛል በማለት በእልህ ወደ ውሻው ትጠጋና የሟች አጋዘንን ስጋ እየኮመኮመ የነበረውን አቶ ውሻ ላይ ከሱ በላይ ጮሃበት ፈሱን ጥሎ እንዲሮጥ ታደርገዋለች። ውሻውም እንደሄደላት መፍቻዋን ይዛ ጎማ ስር ያለችውን ድንጋይ በመፍቻ ደብድባ በመከስከስ ጎማዋን ነፃ ካደረገች በኋላ ያለ የሌላትን ኃይል በመጠቀም ብዙ ሜትር ርቀት ካለው ከፍታ ላይ መኪናውን ቁልቁል ተወረውረዋለች። በዚህም ቅጽበት መኪናው አየር ላይ ሳለ በሚያስገርም ቴክኖሎጂ መሰረት የራሱን ባላንስ አስተካክሎ ወደ መሬት በአራቱም ጎማዎቹ ያርፋል። ሳንድራም መሬት መድረሱን ካየች በኋላ ቁልቁለቱን በፍጥነት ከድንጋዮች ጋር እየተላተመች ወርዳ የመኪናውን በር ስትሞክረው ሲከፈትላትና ልጇን አቅፋ ስታወጣው እናያለን። ከዛም የልጇን ዴቪድ ልብስ አውላልቃለት አቅፋው እያለች
መኪናው ሁሉንም ሲስተሞቹን በሰው ሰራሽ አስተውሎት እገዛ መሰረት አድሷቸው ድምጽ ሲያሰማ ታስተውለዋለች። ያን ጊዜም ሳንድራ ከዚህ ሐሩር በረሃ ልታመልጥ የምትችለው በቴክኖሎጂ ታግዞ በሺዎች የሚቆጠሩ የፈረሶችን ጉልበት በያዘው መኪና እንደሆነ አምና ድጋሚ ከልጇ ጋር ወደ መኪናው ውስጥ በመግባት ሞተሩን አስነስታ መኪናው የወረደበትን ቁልቁለት በማይተናነስ ዳገት ላይ ሽቅብ ወደ ላይ እየጋለበች ስትወጣ እናያለን። በመጨረሻም ልጇ ዴቪድ እና እሷ ከዚህ ሁሉ መከራ ተርፈው በማየቷ እናት ሳንድራ የሆስፒታል አልጋ ላይ ተኝታ በደስታ እንባ እያነባች ፊልማችን ያበቃል።